ሀገራዊ የምክክር ጉባኤው መክፈቻ በውዝግብ ተጋረደ። ሀገራዊ የምክክር ጉባኤው በታላቅ ድምቀት ቢከፈትም ከመድረኩ በስተጀርባ ትልቅ የቅሬታ ማዕበል እየተስተዋለ ይገኛል። ዋነኛው ችግር የተሳታፊዎች መታወቂያ አለመድረስና ለቀናት አዲስ አበባ የቆዩ ተመካካሪዎች ስም በዝርዝሩ እንደማይገኝ መገለጹና ኮታው ሞልቷል በሚል ለከፍተኛ እንግልት መዳረጋቸውም ነው ተብሏል። በተጨማሪም ኮሚሽኑ ተሳታፊዎችን በአንድ አጀንዳ ላይ ብቻ እንዲመካከሩ መወሰኑ ተመካካሪዎችን እጅግ በጣም አስቆጥቷል። በዚህ ምክንያት ጉባኤው በታቀደለት ጊዜ ሳይጀምር መቅረቱ ውዝግቡን ይበልጥ አባብሶታል ተብሏል። የዲሞክራሲያዊው ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በሰላማዊ ሰልፍ ላይ ያሰሙትን ድምጽ እንደሚከተለው እናቀርባለን። በአዲስ አበባ መስቀል አደባባይ አፈሳ ይቁም ሰላም ይስፈን በሚል መሪ ሐሳብ በተካሄደው ሰላማዊ ሰልፍ ላይ የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ትኩረት የሚስብ ነጥቦችን አንስተዋል። አቶ ጌታቸው ህወሓት የጦርነት ወሬ በማናፈስና አፋኝ ህጎችን በማውጣት ህዝቡን ለከፍተኛ መከራ እየዳረገ መሆኑን ተናግረዋል። በተለይም ሻዕቢያን የሚያስንቅ የአፈሳ ስርዓት በመዘርጋት ትግራይን በውከት እንደወጠራትም ገልጸዋል። የሰልፉ ዋና ዓላማ የፕሪቶሪያውን የሰላም ስምምነት በተግባር እንዲፈጸም ግፊት ማድረግ መሆኑን የገለጹት አቶ ጌታቸው ህወሓት በሌብነት ስለተዘፈቀ የዘረፋ አጀንዳው እንዲያበቃ በመስጋት የተፈናቃዮች መመለሻ እቅድን እያደናቀፈ ነው ሲሉም ከሰውታል። አቶ ሽመልስ አብዲሳ የሰጡት አወዛጋቢ ንግግር። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በቅርቡ በአዳማ ባደረጉት ንግግር የክልሉን ጠላቶች በስም ባይጠቅሱም ኦሮሚያን ጠፍታ ለማየት የሚመኙ አካላት እንዳሉ በቁጭት ተናግረዋል። ይህ ንግግር የተሰጠው የክልሎች አወቃቀር ጉዳይ ለሀገራዊ ምክክር በአጀንዳነት መቅረቡን ተከትሎ ነውም ተብሏል። ብዙዎች ይህን ንግግር በምክክሩ ላይ ስለ ክልሎች አወቃቀር የሚነሳውን ጥያቄ አስቀድሞ ለመከላከል የተደረገ የፖለቲካ አቋም እንደሆነ እየተነተኑት ይገኛሉ። ኢትዮጵያ በአሜሪካ የፀሐይ ኃይል ምርመራ ውስጥ ገባች። ኢትዮጵያ በሶላር ኢነርጂ መሳሪያዎች ኤክስፖርት ዘርፍ ላይ ትልቅ ፈተና ገጥሟታል። የአሜሪካ ንግድ መምሪያ በኢትዮጵያ ላይ ምርመራ የጀመረው በኢትዮጵያ የሚንቀሳቀሱ ኩባንያዎች ከቻይና የሚመጡ ግብዓቶችን ተጠቅመው ምርቶቻቸውን በማቀናበር አሜሪካ የጣለችውን ታሪፍ ለማለፍ እየሞከሩ ነው በሚል ነው። ይህ ምርመራ በኢትዮጵያ እያደገ ላለው የኢንዱስትሪ ዘርፍ ትልቅ ፈተና ሲሆን ጉዳዩ ከተረጋገጠ በአሜሪካ በኩል በኢትዮጵያ ኤክስፖርት ላይ ማዕቀብ ሊጣል ይችላልም ተብሏል። ኢራቅ በነዳጅ ንግድ ዓለም አቀፍ ስምምነትን ፈጸመች። የኢራቅ መንግስት በሆርሙዝ የባህር ሰርጥ ላይ ያለውን ከፍተኛ ጥገኝነት ለመስበር ስትራቴጂያዊ እርምጃ ወስዷል። በዋሽንግተን በተካሄደው የአሜሪካ የኢራቅ የንግድ ጉባኤ የኢራቅ ሶሪያ የድፍድፍ ነዳጅ መስመርን ዳግም ለመገንባት የሚያስችል ግዙፍ ስምምነት ከአንድ ኩባንያ ጋር ተፈራርሟል። ይህ ፕሮጀክት ኢራቅ ነዳጇን በሌሎች አማራጭ መስመሮች ወደ ዓለም ገበያ እንድታቀርብ በማድረግ በባህር ሰርጡ ላይ የሚፈጠሩ የፖለቲካ ቀውሶችን በነዳጅ ንግዷ ላይ ተጽዕኖ እንዳይኖራቸው የሚያስችል ትልቅ የኢኮኖሚ ጥበቃ ነው ተብሏል።